ብዙ ሰው ይበጠብጣል፣ መድኃኒት ይበጠብጣል። በጣም ብዙ ሰው ሚያምን አለ ለልጆች እንደዚህ ቢደረግላቸው እንደዚህ አይነት ነገር ቢደረግላቸው ትምህርት የሚገልጥ እያለ ስር የሚምስ ቅጠል የሚበጥስ በጣም ብዙ ሰው ነው። ትምህርት እንዲገለጥልኝ ብሎ ስለ ትምህርት ሌላ ተራ ነገር ምድራዊ ነገር ከአጋንንት ጋር ከርኩሳን መናፍስት ጋር የሚመላለስ የሚወዳጅ ሰው ብዙ ነው። ጥበብ ፍለጋ ብሎ እውቀት ፍለጋ ብሎ ግን እዚህ ትምህርት ይገልጣል። ያ ብዙ ሰው ስለ ትዳሩ እንዳይበተንበት ትዳሪ አደጋ ላይ ነው ብሎ ብዙ አማካሪ የሚሾም ሰው በጣም ብዙ ሰው አለ። የስነ ልቡና ባለሙያ የሚፈልግ የስነ አእምሮ ባለሙያ የሚፈልግ የትዳር አማካሪዎችን የሚፈልግ ትዳርህ እንዲጠግንልህ ከፈለክ ከሚስትህ ጋር ቁረብ። ትዳርሽን እንዲጠገንልሽ ከፈለክሽ ከባልሽ ጋር ቁረብ። ያስቀደሰ ሁሉ ይቆርብ ነበረ፣ ሳይቆርብ ይወጣ አልነበረም። አሁንም ቆርብ ማለት በጣም ህፃናት ናቸው ተሰልፈው የሚቆርቡት። እኛ ትተነዋል። እንደንተነው በጣም ከክርስቶስ እየተለየን እየደከምን መጣን። እንጃ መጨረሻው። ሐዋርያው ቅዱስ ጳውሎስ ምን አለ? የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን አለ። የሚባረከው ያ የበረከት ጽዋ ኖርማል ጽዋ ብቻ አይደለም፣ ከጌታ ደም ጋር ህብረት ያለው አይደለም። ስለዛ ጽዋ ብቻ አይደለም፣ እሱ የጌታ ደም ነው። ኦኬ። ቀጠል ያደርግና ደግሞ የምንቆርሰው ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን? የስ አለው ነው። ኦኬ። ህብስቱን ስታየው ህብስት ብቻ አይደለም። እዛ ጋር ፍለፊት ላይ ህብስት ታያለ። የስ ግን ህብስት ብቻ አይደለም። ያ የምታየው የጌታ ስጋ ነው። ከጌታ ስጋ ጋር ህብረት ያለው ነው። ታምረ ማርያምን ብቻ እየሰማችሁ ቁማችሁ እየሰማችሁ አሜን ብላችሁ ስለሄዳችሁ ቆረባችሁ ማለት አይደለም። ነገር ግን ለስጋው ደግሞ ያበቃችኋል። የቅዱሳን ቃል ኪዳን የቅዱሳን ምልጃ ለስጋው ደግሞ ማብቃት ነው ዋናው። የቅዱሳን በረከት በሁላችንም ላይ ይደርብን። የእመቤታችን አማላጅነት አይለየን። ቅዳሴ ላይ ከቀዳሾቹ እና አስቀዳሾቹ ከሚመልሱት ተሰጥኦ ውጭ ምንም አይነት ስልጣን የለም። ምንም አይነት ስልጣን ማለት ነው። የማዘዝ ስልጣን የላችሁ፣ የመናገር ስልጣን የላችሁ፣ የማውራት ስልጣን የላችሁ፣ የመንቀሳቀስ ስልጣን የላችሁ። ከአቅም በላይ የሆነ ችግር ገጥሞት ካልሆነ በስተቀር የመቀመጥ ስልጣን የላችሁ። ማንም ሰው የማንቀላፋት ስልጣን የለውም። ስጋዊ ነገርን የማድረግ ስልጣን የለውም። ቅዳሴ ላይ ስልጣን ያለው እግዚአብሔር ብቻ። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል። እድሜያችሁ ይባረካል። ትምህርታችሁ ይባረካል። እውቀት ይገለጥላችኋል። ጥበብ ይገለጥላችኋል። የምትሰሩት ይባረካል። ይሄ እኩያን መናፍስት ርኩሳን መናፍስት የሚባሉት ከእናንተ ይርቃሉ። ይሄ የሚከለክልህ ነገር፣ ስራ እንዳትሰራ የሚያደርግህ ነገር፣ በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግ ነገር እሱ ይርቅ። ይሄ ድብርት የሚባል ይሄ ቴንሽን የሚባል ጭንቀት የሚባል ስትረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ካንተ ይርቃል። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት። እኔ ሁሌ የማዝነው በዚህ። ሌላው የሚቆርቡ ምዕመናን ንጹህ ልብስ ለብሰው መምጣት ይጠበቅባቸዋል። በኦሪት ዘፍጥረት ምዕራፍ 35 ቁጥር 2 ላይ ጌታችን ያዕቆብን መስዋዕት እንዲሰዋ ወደ ቤቴል እንዲወጣ ነገረው። ያዕቆብ እንዲህ ይላል፣ ቤተሰቡን ሰበሰበ። እንደኛ ሰብስቦ እንግዶችን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ፣ ተነስተን ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን እናደርጋለን አለ። ለውጡ ልብሳቸውን ንጹህ ሆነው መስዋዕት ለመሰዋት ወደ ቤቴል አቀኑ። የኛ ታቦት እንደ ኦሪት ታቦት 10ቱ ትእዛዛት አለ የተጻፈበት። አልፋና ኦሜጋ የሚለው የክርስቶስ ስም ነው የተጻፈበት። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው ፊልጵስዩስ ምዕራፍ 2 ላይ ያለው ቃል ነው በታቦት ላይ የተጻፈው። ስለዚህ ታቦቱ ላይ ህብስቱና ወይኑን ሲያስቀምጡ ክርስቶስ እንደተሰቀለ ነው የሚቆጠረው። ያለ ጓደኛ በተለይም የትዳር ጓደኛ መቁረብ ይቻላል ወይ? አንዳንድ ሰዎች ቁረቡ ሲባሉ ጓደኛ የለኝም ይላሉ። አንዳንድ ጊዜ ደግሞ ካህናቱም ስጋው ደግሞ ለመቀበል ወጣቶቹ ሲሄዱ አንተ ጓደኛ ሳትይዝ፣ አንቺ ጓደኛ ሳትይዝ ብለው ይመልሷቸዋል። እና ይሄ ነገር እንዴት ነው የሚል ጥያቄ መጥቷል። ጥሩ ነው። ስጋው ደግሞ ለብቻ መቀበል ይቻላል። የግድ ጓደኛን አምጣ የሚል ስርዓት የለም። የግድ ስታገባ ብቻ ነው ቅዱስ ስጋውና ክቡር ደም መቀበል ያለብህ የሚል ነገር የለም። ግን የመጣው ሐሳቡ የመጣው በቅኖች ወይም በጎ በሚያስቡ ሰዎች ነው። ለምሳሌ አንድ ሰው ለአቅመ አዳም ለአቅመ ሔዋን ከደረሰ በኋላ ንጽህናውን ጠብቆ ወደ ትዳሩ ነው የሚሄደው፣ ቀደም ሲል ማለት ነው። አሁን መንገድ ላይ የሚያሰናክሉ ብዙ ነገሮች አሉ። ስለዚህ ወደ ትዳሩ ሲሄድ ለስጋው ደግሞ ያለው ክብር
እንደተጠበቀ ይሆናል። በስጋው ደግሞ ጸንቶ የመኖር እድሉም ሰፊ ይሆናል ተብሎ ስለሚታሰብ እስከሚያገባ ድረስ ይጠበቅ ነበር፣ በዛ በቅኖቹ በጎ በሚያስቡት አባቶቻችን ዘመን ማለት ነው። አሁን ግን ፈተናው ከባድ ስለሆነ አንድ ሰው ለብቻው እየቆረበ ጠብቆ ለብቻዋ እየቆረበች የጠበቀችውን ማግባት ይችላል፣ እግዚአብሔር ከፈቀደ ማለት ነው። ስለዚህ የግድ ጓደኛ ካልያዝክ ቅዱስ ስጋውን ክቡር ደሙን መቀበል አትችልም የሚል ሕግ የለም። የዚህ ዓለም ምግብ ደዌ ይሆናል፣ በሽታ ይሆናል። በምግብ መመረዝ የሞቱ ሰዎች አታውቁ? ጸጥ ያሉ ሰዎች የሞቱ ሰዎች አታውቁ? የተበላሸ ምግብ በልተው አሊያም ለሰውነታቸው የማይስማማ ምግብ በልተው ወይም የሚበሉት ምግብ አንቆ የገደላቸው ሰዎች አታውቁም? ትን ብሏቸው የሞቱ ሰዎች አታውቁ? የዚህ ዓለም ምግብ የሞት ምክንያት ይሆን፣ ስጋው ደግሞ ግን የሞት ምክንያት አይሆን፣ ህይወት ነው የሚሰጥ። አንድ ህብስት ስለሆነ ያ የሚቆረሰው ህብስት የምንቆርሰው እንጀራ የምንቆርሰው ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን ብሎ ነው የተናገረው። ያ የሚቆረሰው ህብስት አንድ ህብስት ነው ብሎ ተናገር። አሁን እኔ አዲስ አበባ ያለሁት፣ አዲስ አበባ ያለው የሚቆረሰው በተለያዩ አድባራት ላይ የሚቆረሰው ህብስት ሁሉም ጋር የሚቆረሰው አንድ ህብስት ነው። ክፍለ ሀገራት ላይ ያለው ከአዲስ አበባ ካለው ጋር አንድ ነው። በውጭ ዓለማት በአሜሪካን ሀገር ባለችው ቤተክርስቲያናችን ውስጥ የሚቆረሰው ህብስት አንድ ነው። ግብጽ ያለው ቤተክርስቲያን የሚቆረሰው ህብስት አንድ ነው። ህንድ፣ ሌላም የተለያዩ አውስትራሊያ፣ የትኛውም የዓለማችን ክፍል ላይ የሚቆረሰው ህብስት አንድ ህብስት ነው። ለምንድነው አንድ ህብስት የሆነው? ያ ህብስት ብቻ አይደለም። ከማን ጋር ህብረት ያለው ነው ብሎናል? ከክርስቶስ ምን ስጋ ጋር። ጸሎተ ቅዳሴ ሳይጀመር መገኘት ነው። ይሄ መታወቅ ይገባዋል። የማቴዎስ ወንጌል ምዕራፍ 25 አንቡ ከ1 እስከ 13 ደጃፉ ከተዘጋ በኋላ እነዛ ያንቀላፉት ደናግል ሮጠው መጥተው ማንኳኳት ጀመሩ። ክፈትልን! ኧረ ደጃፉ ተዘግቷል። ተመልከቱ። ከጌታ በስተቀኝ የተሰቀለው ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ ብሏል። ቅዳሴው ላይ ያለን ወንበዴዎች ደግሞ ተዘከረን እግዚኦ በውስተ መንግሥትከ በመንግስት በመጣ ጊዜ ምን በለን አስበን ብለና ዜማን። ቅዳሴ ላይ የሚከናወነው ወንጌል ላይ የሆኑት ናቸው። በእውነት ስጋውን ደግሞ ስንቀበል ደግሞ ምን ጸለየውን ልብ ብላችኋል? አንድ የመቶ አለቃ ያለውን ቃል ነው እኮ ምንለው። አንድ የመቶ አለቃ ጌታን እባክህ ልጅህን ፈውስልኝ አሉ ሲለው እሺ አለ ክርስቶስ። ወደ ቤቱ ሊመጣ መንገድ ጀመረ። ይህን ጊዜ ጌታ ምን አለ? መንገድ ሲጀምር የመቶ አለቃ ከቤቴ ጣራ በታች ትገባ ዘንድ ምን አይለኝም አይገባኝም፣ ቃል ብቻ ተናገር ልጄ ምን ይላል ይድናል። ቅዳሴ ላይ ሰው ሊቆርብ ሲል ወደ ስጋው ደሙ እየሄደ ምን እንደሚል ታውቃላችሁ? ጌታ ሆይ ከረከሰ ሰውነቴ ውስጥ ልትገባ አይገባህም። ያንተ ስጋና ደም ወደ እኔ ሰውነት ሊገባ አይገባም፣ ቃል ብቻ ተናገር እንዳለው ማለት ነው። እባክህ ርኩስ ከሆነች ከሰውነቴ ጣሪያ ልትገባ አይገባህም፣ ሰውነቴን አርክሻለሁ በድያለሁና ይላል። ስለዚህ ቅዳሴ በሙሉ ወንጌል ላይ የሆነው ነው የሚሆነው። ስጋውን ደግሞ እንቀበላለን፣ ድርገት ይሆናል። ደርጋ እንዳደረገ ማለት ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሏል ክርስቶስ። ስጋውን ደግሞ ስንቀበል ክርስቶስ ከኛ ጋር አንድ ይሆናል። ከዚያ ካህናቱ ናኩቶ ብለው ዲያቆናቱ ዞረው መዝሙር ከዘመሩ በኋላ ወደ ደብረ ዘይት ሄዱ ቢል አንብቤላችኋለሁ ቅድም አይደለ? ስለዚህ መዝሙር እንደተባለው መሪጌቶች ካሉ በሚገባ ዜማ ተደርጎ ማህሌት ተደርጎ ክብሪት ቅኔ ተደርጎ ያም ባይሆን ደግሞ እኛ እስማ ኃያላን ተብለን ናኩቶ ብለን አመስግነን ካህናቱ ወደ ቤተ መቅደስ ይመለሳሉ። ይሄ የመቅደስ መጋረጃ ለሁለተኛ ጊዜ ምን ይላል? ይሄ ደግሞ ክርስቶስ አረገ ማለት ነው። አረገ ማለት ነው። ክርስቶስ ሲያርግ ወደ ላይ ከፍ ሲል ደመና ሰውራ ተቀበለችው። ጌታ ሲያርግ ደመና ሸፍና ወሰደችው። ልክ ካህናቱም ሲመለሱ የመቅደሱ መጋረጃ እንደ ደመናው ይጋርደናል። ከዛ ምን ሆነ? ሐዋርያት አንጋጠው ደመና ልክ ክርስቶስ ሲከልላቸው መላእክት ወረዱና ምን አሏቸው? እናንተ የገሊላ ሰዎች ሆይ ስለምን ተክዛችሁ ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ስለዚህ በሰላም ወደ ቤታችሁ ሂዱ አሏቸው። ካህናትም ከመቅደስ ወጥተው ጸሎት አድርገው በሰላም ግቡ ብለው ይሸኙናል። ከልደቱ አንስተን እርገቱ ድረስ ደረስን። ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ። ባልና ሚስት ተለያይቶ መቁረብ ይችላሉን የሚል ነው። ይችላሉ አይችሉም ነው መልሱ። ሁለቱም ማለት ነው። የመጀመሪያው አይችሉም ማለት ባልና ሚስት ገና ሲጋቡ ሁለቱ አንድ ላይ ነው የሚቆርቡት።
ባልና ሚስት ሁለቱ አንድ ይሆናሉ ስለተባለ ማለት ነው። ስለዚህ ተለያይተው ሊቆርቡ አይችሉም። ከቆረቡበት ጊዜ ጀምሮ ሁልጊዜም አብሮ ይቆርባሉ። ሁለተኛ ባልና ሚስት አይለያዩም ማለት አንዱ ቆራቢ ሆኖ አንዱ የማይቆርብ አይሆንም በህይወታቸው ማለት ነው። ሁለቱም ቆራቢዎች ነው የሚሆኑት። ግን ሲቆርቡ በስጋው ደግሞ ሲቀበሉ አንዱ በ19 እሁድ ዕለት ተቀብሎ አንዱ ደግሞ በሳምንቱ በ26 ሊቀበል ይችላል። ቆራቢዎች ናቸው። የግድ አንድ ላይ መምጣት አይጠበቅባቸውም። ግን ሁለቱም ቆራቢዎች ናቸው። በተለያየ ሰዓት ሊቆርቡ ይችላሉ። ቀላል ምሳሌ ላንሳ። ካህናት አባቶቻችን፣ ዲያቆናት አለን፣ ሰባኪያን አለን። እኛ የቤተ መቅደስ ሰዎች ነን። በቅዳሴ ጊዜ ስርዓተ ቅዳሴውን በምናከናውንበት ሰዓት ስርዓቱ ያስገድደናል። ሁልጊዜም ቆራቢዎች ነን። ግን አንድ ካህን ገብቶ በቀደሰ ቁጥር በሰሞኑ ማለት ነው ሁሌ ሚስቱ እየመጣች ስጋው ደግሞ ትቀበላለች ማለት አይደለም። እሱ ይቆርባል። እሷ ደግሞ በአስፈላጊ በሆነ ሰዓት የቤቷን ስራ ዝግጅቷን ጨርሳ በሚመች ሰዓት ደግሞ መታ ቅዱስ ስጋውን ክቡር ደሙን መቀበል ትችላለች። ተለያይተው ነው ስጋው ደሙን የሚቀበሉት። ግን ሁለቱም ቆራቢዎች ናቸው። በቁርባን ሕይወት የተለያዩ አይደሉም። ቁርባን የሚቀበሉበት ጊዜ ግን ሊለያይ ይችላል። ስለዚህ የግድ ነው ባል ሲመጣ ሚስትም አብራ መምጣት አለባት ተብሎ ስጋው ደሙን ባል ብቻ ሲመጣ አናቀብልም ማለት አይቻልም። ባል ዛሬ ተቀብሎ ሚስት ደግሞ በሚቀጥለው ልትቀበል ትችላለች። ግን ባል አልቆርብም እያለ ሚስት ብቻዋን ግን መቁረብ አትችልም። እሱ ነው ተለያይቶ መቁረብ አይቻልም የሚለው ማለት ነው። እኔ አልፈልግም ቁርባን እያለ ሚስት ለብቻ መቁረብ አትችልም። መጠበቅ አለባት ባሏን ማለት ነው።